ዛሬ እንደ ተረት የሚመስል ቦታ ወስዳችኋለሁ። ሞንሻው በምዕራብ ጀርመን የምትገኝ ትንሽ ታሪካዊ ከተማ፣ ከቤልጂየም ድንበር ብዙም ርቃ የማትገኝ። ሞንሻው በጣም ረጅም ታሪክ አላት። ከተማዋ የተመሰረተችው በ13ኛው ክፍለ ዘመን መጀመሪያ ላይ በ1198 አካባቢ ነው። ይህ ማለት ይህ ቦታ ከ800 ዓመት በላይ ዕድሜ ያለው ማለት ነው። Monschau Altstadt. ሞንሻው ቀደም ሲል ለጨርቃጨርቅ ኢንዱስትሪ አስፈላጊ ማዕከል ነበረች። በተለይ በ18ኛው ክፍለ ዘመን ከተማዋ በጥሩ ጨርቃጨርቅ ምርት ሀብታም ሆነች። ዛሬ ጎዳናዎቹ ላይ ስንጓዝ በአንድ ወቅት እነዚህ ጎዳናዎች ላይ የተጨናነቁ ነጋዴዎች፣ ሰራተኞች እና ተጓዦች መገመት ትችላላችሁ። ሞንሻውን ልዩ የሚያደርገው የድሮ ከተማ ነው። ሁሉም ነገር ማለት ይቻላል ተጠብቆ ቆይቷል። የሩር ወንዝ በከተማው መሃል ላይ ይፈሳል። ሁሉም ነገር የበለጠ ሰላማዊና የፍቅር ስሜት የሚሰጥ ትንሽ ወንዝ። ስለ ሞንሻው የምወደው የጸጥታ ነው። እንደ ታላቅ ከተሞች ጫጫታ የለውም። ምንም ግርግር የሌለበት ተፈጥሮ፣ ታሪክና የልዩ ድባብ ብቻ ነው። እዚህ ሲሆኑ በራስ ስር ስለ ህይወት፣ ስለ ጊዜ፣ ስለ ለውጥ ማሰብ ይጀምራል። ምክንያቱም እቺ ከተማ ብዙ ጦርነት፣ ለውጦች፣ አዲስ ዘመን እና አሁንም እዚህ ቆማለች ሳትለወጥ። ብዙ ሰዎች እዚህ የሚመጡት ዘና ለማለት ብቻ ነው። ሁሉም ነገር ለተወሰነ ጊዜ ለመርሳት። እናም ለምን እንደሚመጡ ተረድቻለሁ። ሞንሻው ቦታ ብቻ አይደለችም፣ ስሜት ነው። ሰላም ስሜት፣ ያለፈው ጊዜ ስሜት፣ እናም ምናልባት ትንሽ የቤት ስሜት። በጣም የጥንት ከተማ መሆኑ ያስታውቃል። የድሮ ነው፣ የዛሬ 800 ዓመት የነበረ ከተማ ነው ይሄ። ምንም ፈርሶ አያውቅም። በጦርነቱ አልተጎዳም። ትንሽ ሰው ነው ያለበት። ለቱሪስት ደግሞ በጣም ይመጣል በብዛት። በጦርነት ሰርቫይቭ ያደረገ ከተማ ነው። በሁለተኛው የዓለም ጦርነት ጊዜ በነበረበት ሰዓት እንደምታዩት ቤቶቹ ምናምን እንዳለ ይሁት 360 ወንዙ ደስ ሲል ንጻቱ ማለት ነው። አዲስ አበባም እንደዚህ እንድትሆን በጣም ነው የተመኘሁት። ኦ ማይ ጋድ እንዴት እንደሚያምር ይሁት እዛ ጋር ያለው ውሃው ማለት ነው። በጣም ያበደ ነው። ቤቶቹ በጣም የድሮዎች ናቸው። የአዲስ አበባ ውሃም እንደዚህ መሆኑ አይቀርም፣ በቅርቡ ይሆናል ብዬ ተስፋ አደርጋለሁ። ከተማ ድሮ በጨርቃ ጨርቅ የታወቀች ነው። እዚህ ጋር መጀመሪያ ከማለፋችን በፊት ቆይ እዛ ጋር ሆዋል በፊት የጥንት በ800 ዓመት በፊት ማለት ነው። እቺ ከተማ በጨርቃ ጨርቅ ሀብታም የሆነች ከተማ ነበረች በሰዓቱ ማለት ነው። በጣም ታዋቂ ነበረች በጨርቃ ጨርቅ ምናምን ልብስ በማምረት ምናምን። ግን አሁን ላይ የቻይና ምናምን ልብሶች ናቸው አሁን እዚህ ጋር ማያቸው በብዛት። ግን በፊት በእንደዛ ነበር የምትታወቀው። እኔ ተመቸኝ ውሃው በጣም ነው። ውሃው ንጻቱ ደስ ሲል የድሮ ወንዝ ስለሆነ በስርዓት ነው የጠበቁት። ውሃው እንዴት እንትን እንደሚል ሰውም ውሃውን ለማየት ነው የሚመጣው። ውሃው ደስ አይል በመዳፈኛ ላይ
እንዳለ ተራራ ነው። ያቺን ድልድይ ነው ያየኋት እዛ ጋር። ውሃው ግን በጣም ነው የሚያምረው ዳኒ። ንጻቱ ጎርፍን ስንት ያጠቅቷቸዋል። በጎርፍ በመኩል ይጠፋ ያለ ከተማ። ኦኬ በጣም ጎርፍ ነበር። ውሃና እንትንን ያሸነፈ ከተማ ነው። ውሃና ጦርነትና ውሃን ሰርቫይቭ ያደረገ ከተማ። ሪዚሊየንስ ተቋቁሞ ያለፈ ከተማ ነው። በወርልድ ዋር አንድ አልተነካም። በወርልድ ዋር ስላልተነካ ነው እንደዚህ ፌሪቴል የመሰለ ከተማ ይመስለው። እንደ ጌም ኦፍ ትሮንስ ላይ ምናምን ያለ ከተማ ነው ይመስለው። ኦኬ ያው እንዳልከው በቴክስታይል መጀመሪያ የታወቁት በቴክስታይል ኦቨራል ጀርመን ላይ እንትን ይሰሩ ነበር። ቴክስታይል የሆነ ሳለ ላይ እንትናቸው ሙሉ ዩሮፕ ላይ ታዋቂ የሆነችው በልብስ ነው። በልብስ ኢንዱስትሪ ባንዴ ኦል ኦፍ ሰደን ባንዴ ተለወጡ። በሰዓቱ ሀብታም ነበር። ባንዴ ነው የተለወጡት። በጣም በፈጣን ለውጥ ሀብታም ሆኑ። እሱም በቴክስታይል በልብስ በምናምን ነው። ለዛም ነው ትናንሽ ሱቆች የበዙት። አሁንም ድረስ ታዋቂ ነች። አሁን ደግሞ በቃ ሪዘርቭ ያደረገች ከተማ የድሮ ኦልድ ከተማ ስለሆነች ምንም የተነካ ነገር የለም። ዘመናዊ ቢልዲንግ የሚባል ነገር የለም። እና በጣም አባብ መንገዶች ናቸው ያሉት ውስጥ ለውስጥ እና ውሃ ላይ ነው የተመሰረተው እንዳለ ከተማ። ውሃው ላይ ዋጋ የተያዘ ነው። እና ይሄ ዘመን ያለ ፊቸሪስቲክ ቢልዲንግ ምናምን የለም። ልክ እንደ ሌሎቹ የጀርመን ከተሞች በራርሰው ምናምን ስለነበረ ይሄ ግን እንዳለ የድሮውን እንትን ይዞ ነው ያለው። ቤቶቹ ምናምን አንድ የተቀየረ ነገር የለም። ኦልሞስት በጦርነቱ ምንም ያልተነካ ከተማ ይሄ ነው። ሌላም ይኖራል ግን ይሄ እንደ ምንም በቃ ምንም የተነካ ነገር የለም። አልቀየሩትም። የድሮ በቃ የጀርመን ከተማ ማለት ነው። እንግዲህ ድሮ ጀርመንን አይምሯችሁ ላይ ምን ይመስላል ብሎ ለሚመጣው ይሄን ከተማ መጣችሁ ነው ይታወቃል። ይሄ በጣም ድሮ ነው። እዚህ ኖር ብትባል ትኖራል። በጣም ያምራል። ሲኔ ባብሽ ትኖራል። ግን ለቱሪስት እንደዚህ ነገር ለከተማ ለመጎብኘት ነው እንጂ ለመኖር አይመችም። ይሰለቻል። በቃ ይሄ ለጉብኝት እንደዚህ ስትመጣ ነው ደስ የሚለው። መኪና ካለ ለምን ጫጫታ የማትወድ ከሆነ የምኖርበት ከተማ አንፃር ይሄ ምን ይጎላል? ኖ ምን አለ መሰላችሁ፣ በጣም ሲቲ ውስጥ መኖር የለመደ ሰው ለመረጋጋት ሲመጣ እንትን ላይ ታሪክ ላይ የሚጻፈው እንደዛ በብዛት ቺን ከተማ የሚጎበኙት የሚመጡ ሰዎች ለመዝናናት ምናምን አይምሯቸውን ሰላም ለማግኘት በቃ ሪላክስ ለማድረግ ከራሳችሁ ጋር ለማውራት እንደዚህ አይነት ቦታ ትመጣላችሁ። ምንም አይነት የዓለማዊ ጫጫታ ነገር የለም። በቃ ጸጥ ረጭ ያለ ነው። ራሳችሁን ለማዳመጥ መኪና ካለ ግን አሪፍ ነው። ከራሳችሁ ጋር ለማውራት ምናምን ይመረጣል ከተማ ለማምጣት። አሁን የሰውዬ የድሮ እንትን ነው አሎ ያምራል በጣም እንትን ነው። ትናንሽ ቤቶች አሉ፣ አይስክሪም ቤቶች በብዛት በሮቹ ትናንሽ ናቸው። ስንት ብር? ብር ከምናምን ስንት ነው? ከሻሼ እኮ ነው ያው አንዳንድ እንትን ነው እንጂ አንዳንድ እኮ ግል ትሪስ እኮ ኤክስፕሬስ እኮ ነው ወይም ትሪስ ነው የምትለው። ይሄ እኮ ቡና እኮ ፍሩት ምናምን ሙዝ ያለው ነው። የት አለ ታዲያ? ባናና ቤሻ ምናምን መጠየቅ እንችላለን። ከሶስት ብር ይበልጣል? ኧረ አይበልጥም። ዳኒ አይስክሬም አምሮኛል ብሏል። አያ ሁለት ብር ነው አንድ ቤሻ ያኛው ምንድን ነው ስሙ? ዛልስ ካራሜል አይማል ዛልስ ካራሜል አንድ ነው። ኖክ አይማል ነው። ይሄኛው አይስክሬም 2 ብር ማለት ከተማ ውስጥ ካለው ትንሽ ይጨምራል። የ20 ሳንቲም 30 ሳንቲም በፀሐይ አይስክሬም እየበላችሁ ትሄዱ ደስ ይላል። ሆቴል አለ ወደዛ ወደ ላይ ከወጣችሁ ሆቴል ምናምን ማግኘት ትችላላችሁ። ድንጋዩን ግን እያያችሁ ነው ድሮ በቃ አሁን ኢትዮጵያ ላይ ራሱ አለ። አሁን በብዛት ትግራይ ክልል ምናምን እንደዚህ አይነት ብረት እንደዚህ አይነት ድንጋዮች ምናምን
ታገኛላችሁ። ተራራው እንዳለ ነው ቁጭ እንዳለ ነው። መሬቱ እንዳለ ኮብልስቶን ነው እንደምታዩት። በሩን እያያችሁ ነው እዚህ ጋር የዛሬ 800 ዓመት እንግዲህ የነበረው ቤት እንደዚህ ነው። Aber da waren ja auch hier Persönlichkeiten. ዋው ንጻቱ አጥቂ ሃይ እንዴ ጎካርት አለ እንዴ? እንደዚህ አይነት መኪኖች አሉ። አሁን ምን የሚከራይ ነው? ብዙ መርከቦች አሉ የመጡ ነገር መጠየቅ ፈልጋለሁ። እዚህ ጋር የምታዩቸው መኪኖች የሚነዱ ናቸው መሰለኝ። ከማን ላይ ነው? Tour machen. Tour? Ja, du kannst make a tour. 2 hours, 100 euros. 100 euros? 2 hours? Expensive. You think it's expensive? Yes. Oh. hours is too much, yeah. But it's not our car. You rent it. Yeah. You have a tour guide. Okay. You drive a little bit. Per person? Please? One person? Well, it's only one person. በጣም ኤክስፔንሲቭ ነው ለአንድ ሰው 100 ብር ሲ ግን አረጋግጥ ለየት ያሉ መኪኖች ነው ታርጋ ናቸው ካከናተም 20 ብር ቢሆን ኦኬ 20 ብር ቢሆን ግን 100 ምናምን ብር ለዚህ ይገባዋል። ኤክስፔንሲቭ ነው። ትከፍላለህ። ለየት ያለ ቱር ከሰራው ከፍላለህ። ቱር በጣም ውድ ነው። ቱር ጋይድም እኮ ትከፍላለህ። አንድ ላይ እኮ ነው በግሩፕ እኮ ነው የምትሄደው። እሱ ከፊት እየመራ ከዛ አብረህ ነው የምትሄደው። እሱ ነው የሚመራ። ለሁለት ሰዓት እኮ ሙሉ ከተማውን ነው የምትዞረው። ሁለት ሰዓትም እኮ ግን ትንሽ አይደል? አሁን ለምሳሌ 20 ብር ምናምን የሚሆነው 20 ደቂቃ ምናምን ሲሆን ነው አይደል? በጣም ነው። አሁን ዞር ብለን ትንሽ ሜኑ ነይና እንቀመጥ። ሜኑ እዚህ ጋር ማየት እንችላለን። ሜኑ አለ። የተለያዩ ምግቦች ነው ያሉት። ሎኬሽኑ በጣም ነው የሚያምረው። ከኋላ ባክግራውንዳችን በጣም አሪፍ እይታ አለ። እዚህ ጋር ደግሞ ቁጭ ብለን ምሳችንን እየበላን ቪው እያየን በጥንት ከተማ እንግዲህ ቁጭ ብለን ምሳችንን እንበላለን። እንዴት አያችሁት? እስካሁን ቪዲዮውን ወደዳችሁት ወይ? ከተማዋ በጣም ነው የምታምረው። የዛሬ 800 ዓመት የተቆረቆረች ከተማ ናት። ሁሉ ነገር እስካሁን እንዳለ ነው። ምንም የተነካ ነገር የለም። ብዙ ካፌ ቦታዎች አይቻለሁ እስካሁን በመጣሁበት መንገድ ላይ። ለምን ብዙ ቱሪስት ስለሚመጣ በአመት ውስጥ ካፌ ደግሞ ከሌለ ያው ለቱሪስቱ ምንም የሚጠቀመው ነገር ስለሌለ በብዛት ምግብና ካፌ ቦታዎች በጣም አይቻለሁ። እና ደግሞ ለቱሪስት የሚሆኑ ልብስ፣ ጌጣጌጦች ምናምን እንደዚህ ነገሮች ይሸጣሉ። ከተማዋ በጣም ጽድት ያለች ናት። አንድ ቆሻሻ አታየው። ቆሻሻ መጣያ ራሱ እውነት አላየሁም። እውነት ለመናገር ቆሻሻ ለመጣል ፈልጌ ራሱ ምንም ቆሻሻ መጣያ አላየሁም። አይታል? እኔ አላየሁም። አንድ የታዘብኩት እሱ ነው። ቆሻሻ መጣያ ጭራሽ አላየሁም። ግን ቆሻሻ የለም ደግሞ መሬት ላይ ሰው የት እንደሚጥለው አላውቅም። እና ኮብልስቶን አንድ አስፋልት የለም። የሚገርመው ፓርት አንድ አስፋልት የለም። መንገድ ላይ ያለው እንዳለ ኮብልስቶን ነው። ብዙ ቱሪስት ይበዛል። የቤልጂየም፣ የእንግሊዝ፣ የፈረንሳይ ሁሉም በብዛት ዜጎች አሉ። እና በየሳምንቱ ደግሞ ቅድም ያሳየዋችሁ ዛጋ ለቤልጂየም ለኔዘርላንድ አጠቀምናት ቦርደሯና እና እዚህ የገረመኝ ደግሞ ወደዚህ ከተማ ስንመጣ ማለት ነው አንድ ከተማ አቋርጠን መጀመሪያ ከጀርመን ቤልጂየም ገባን። ከቤልጂየም ደግሞ ጀርመን ገባችሁ። ቤልጂየም ነክታችሁ ነው ወደዚህ ከተማ ለመምጣት ቤልጂየም መግባት አለባችሁ። በአከን ስለመጣ ነው እኛ ከአከን ቤልጂየም ወረድን። ከቤልጂየም ደግሞ ድጋሚ እዛው ወደ ጀርመን ደግሞ ትገባላችሁ ማለት ነው። በመሃል ላይ 3 ዩሮ ከ30 ከፈለን ለቤልጂየም ባስ ብቻ ማለት ነው። አሁን ስንመለስ ወይ ቀጥታ ጀርመን ድረስ የሚሄድ ባስ አለ፣ እሱን ይዘን እንሄዳለን። ብቻ ስንመለስ እንከፍላለን። 3 ብር ከ30 አሪፍ ነው። የጀርመን ትኬት ስላለኝ ችግር የለውም።
ቤልጂየም ፓርቱን ብቻ ነው። የጀርመን ቲኬት ስላለ የጀርመን አልከፍልም። የቤልጂየም ፓርት ግን 3 ብር ከ30 ሳንቲም ከፍለናል። ብቻ አሪፍ ነው እስካሁን ያለ ነው እና ተራራው ከላይ የሚታያችሁ በአጠቃላይ ሰው ላይ ድረስ መውጣት ይችላል እና ልክ እንደ እንጦጦ የተሰራ ነው። ከላይ ተራራው ሙሉ ዙሪያው ጥምጥም እየዞራችሁ መሄድ ትችላላችሁ። ከተማው እንዴት አያችሁ? ከተማዋ በጣም ነው የምታምረው። ሌላ በቃ ወደ ሌላ በሀሳብ ሌላ የድሮ ቦታ የገባችሁ ነው መስሎ የድሮ ዘመን ላይ የገባችሁ ነው። አይ ዶንት ኖ ዝም ብዬ ቢር ነው ያልኩት። የሚጠጣ ደግሞ ያዘዝኩት የዚሁን ከተማ ቢራ ነው የሚሰጡኝ። የዚህ ከተማው የ800 ዓመት ቢራ ነው የምጠጣው። ቪዲዮ መዝጊያ ላይ ሰክሬ ካያችሁኝ እንዳይደብራችሁ። ቢትበርገር Ja. Danke. Und Ja. Danke. wollen noch schnell? Oder wissen Sie es noch nicht? እንትን ትመስላለች እኮ ምን ነበረች? በደሌ ቢራ እንደዚህ ነች። በደሌ ነው እንጂ ሐረርጌ ይሻላል። በደሌ በጣም ትንሽ ያለች እንዴ? በደሌ እቻት ኖ ኖ ኖ ሜታ ቢራ ሜታ ቢራ በደሌ ትልቅ ነው። ሐረርጌ ግድግር በደሌ አንቺን ነው የሚያክለው፣ ሜታ እኔን ነው የሚያክለው። ገና አጭር ነው ሜታ ማሳከስ ትችውሻለሽ። ሜታማ አጭር ነው። ሜታ እኔ ነኝ፣ እሱ በደሌ። ሜታ ለምን እኛ ሰፈር በጣም ይወርዳል። የሜታ ሳጥር ማለት ነው። ሜታ እኛ ሰፈር በጣም ያለው ጣሙ እንዴ ዲሊሺየስ። ይሄ ቢትበርገር ደግሞ ወደኛ ክልል ያለ ነው። ይሄ ወደኛ አካባቢ ነው ያለው በብዛት ባየር እንትን ኖርራይፋል ገለንኬሽን ምናምን እኔ ይመቸኛል ቢትበርገር። እዛ ኳስ ቡድኑም ይሄን ነው የሚጠጡት በብዛት እንዳለ እንትን ውስጥ ያለው ፍሪጅ ውስጥ ያለው ይሄ ነው። እና በጣም የገረመኝ ፓርት ማለት ነው አሁን እዚህ የተቀመጥንበት ካፌ ቦታ በብዛት የድሮ ነው የታወቀ ነው። የድሮ ከተማ ስለሆነ እንዳለ የተሰሩት ፎቆች የድሮ ስለሆኑ ካፌ ቤቱም የድሮ ነው ማለት ነው። አሁን ይሄ በ1958 የነበረ ቤት ነው። ያ ማለት 80 ዓመት ምናምን ነው። ያ 58 42 ስታደርግ 2000 ከዛ 42 ላይ 40 እና 26 80 ምናምን አመቱ የካፌ እስካሁን ቁጭ ብሏል። ያው አቀማመጡ ምናምን በፊት የሚሰሩት ሁሉ ነገር ቁጭ ብሏል እና በጣም ነው የሚገርመው። እዚህ ስትመጡ የድሮ ነገሩን ፊል ታደርጉታላችሁ። አሁን ያለንበት ያው ሞደርን ነው ስታይሉ አኗኗራችን ስለምናውቀው ነው እንጂ ወደ ኋላ ባክ ብትመልሱ ሰዎች እዚህ እንዴት ሊኖሩ እንደሚችሉ ብታዩ። ይሄ ካፌ ሲመሰረት አንተ አልታሰብኩም። ይሄ ካፌ ሲመሰረት የኔ አያት ነበር። የኔም አባት አልነበረም። አባቴ ራሱ አልተወለደም። የኔ በዚህ መልኩ መጥቷል። ከዛ ሰላጣ አለው እዚህ ጋር እንደምታዩት። የዳኒ ደግሞ ፓስታ መጥቷል። ጋብል ፈልጋለሁ። ፓስታው ይሄን ይመስላል። 800 ዓመት የኖረ ቤት 800 ዓመት ያለው ሰፈር ታሪክ። ሰላጣቸው ምናልባት 800 ዓመት ሊኖር ይችላል። ሶሱ አሪፍ ነው የተጠቀሙት። ሌላው ደግሞ የታዘብኩት እዚህ ከተማ ላይ አንድም ሌላ ምግብ ያላዘዝኩት ምክንያት ሁሉም የአሳማ ስጋ ነው በብዛት። እንዴት ነው ተመቸ? ትንሽ መሰለኝ ነበር። በጣም ብዙ ነው። 6 ብር ካምፓክት በጣም አሪፍ ነው። እንዳልከን የበላው ነው እንግዲህ እንደዚህ ስንት ነው? 14 ብር ምናምን 6.50 ይላል። እንግዲህ ስንከፍል ማየት ነው እንግዲህ ያ እንደጠበቀው ነው። የሱ ደግሞ 5.80 ነው። ሌላው ደግሞ በቶማቶ በፊሽ እና በቶማቶ ፊሹ ነው ይሄ ቃ ነው ወደቀም አሪፍ ነው። ታቀምሰ ነው ሰው ፊሽ ጾም ያለች ጾመኛ ስለሆነ እሱ ፊሽ አይበላም። Honig? Ja. በጣም ነው ማለት ነው። ባዶኑ ላብላለሁ። አሁን ምሳችንን በልተናል፣ ጠግበናል። እቺ የድሮ ከተማ የ800 ዓመት እንግዲህ ከተማ መቆም፣ መቀመጥ፣ መብላት፣ መጠጣት፣ መዝናናት ማለት አይታሰብም። አሁን ደግሞ ቡና ደግሞ ሄደን እንጠጣለን አንድ ቦታ። ይሄ ሆቴል ነው እንደምታዩት። ሆቴሉም በጣም ነው የሚያምረው።
ምናምን ደስ ሲል ፈረንሳይ፣ እንግሊዝ፣ ኔዘርላንድ አሉ። ታያቸዋል። ከተሞች በጣም ትንሽ ናቸው። ህንጻዎቹ ምናምን ከላይ ማየት ትችላላችሁ። እንዳለ ተራራ ስር ናቸው። በቃ ይሄን እስቲ ምሳሌ ስጡኝ። የኢትዮጵያ የምታውቁት አንድ ክፍለ ሀገር ገጠር ውስጥ እንደዚህ ሊመስል የሚችል ቦታዎች አይጠፉም። ግን ንገሩኝ እስቲ እንደዚህ አይነት ቦታ ከኛ ከኢትዮጵያ ከገጠሮች ጋር የሚመሳሰል ከተማ ሰፈር የምታውቁት ካለ እስቲ ኮሜንት ላይ አስቀምጡልኝ። እና ጸግበን አሁን ላይፍ ሾርት ኢንጆይ ብራዘር ያማም ላይፍ ሾርት እያለ ነው። ኢንጆይ አድርጉ እያላችሁ ነው። ምንም መክራቸው ኢንጆይ እንዲያደርጉ እንደዚህ። አሁን እዚህኛ በስንት ብር አወጣ እስካሁን? እኔ ብቻ ነኝ ያለ ብቻ ዲሽ ከብቻ ያ 3 ብር ስትመጣ 3 ከ20 የቤልጂየም መንገድ ከፈልክ። ሌላ እዚህ ደግሞ 10 ብር ለምግባ 10 ብር ይፈዋ ከካፌ ሊያውም እሱ እንደውም የወሰደው ካፌና ፓስታ በልቶ ፓስታዋ ትንሽ ብትሆንም እኔ ደግሞ ስንት አውጥቻለሁ? 18 ብር ማለት ነው። እና በእንደዚህ ቻንስ ትንሽ ብር ያው እዛም ከተማ ላይም ብትኖር እኮ ይሄንን ብር ታጠፋዋለህ መልስ አይደለ? ለምግብ ዶነር ምናምን ሲበላ ከተማ ላይም ስለዚህ በቀን እዛው የምትኖርበት ቦታ ላይም እንደዚህ ማጥፋታችሁ ስለማይቀር እንደዚህ አሁን እቺ የበጀት ትራቭለች በጣም ታሪካዊ ቦታ መጣን። በጣም የሚያምር ቦታ ነው። ወደ ድሮ ዓለም ይመልሳችኋል። ቸርቹን ያሳያችሁ ነው። ተራራ ላይ ወጣን። ለካ ሌላ አሁን የሆነ አለ አይደል ከአንድ ከተማ ከለመዳችሁበት ቦታ አንድ ቀን እንደዚህ ረፍት ሲኖራችሁ ዞር ብላችሁ ሌላ ቦታ ደርሳችሁ የመጣችሁ ነው የሚመስለው። እዚሁ ጀርመን ውስጥ ሆኖ ግን ሎኬሽኑም ደግሞ ለየት ያለ ነው። በመሃል ቤልጂየምን እያለፋችሁ ነው የምትሄዱት ምናምን። እዚህ የተለያየ ሀገር ሰው ነው ያለው። በጣም ትንሽ እንትን ነች፣ ትንሽ ከተማ ሆነ በቃ ትልቅ ቪሌጅ ነች፣ ግን በጣም ትልቅ ሂስቶሪ ያላት ቪሌጅ ነች እና በጣም ያበደ ከተማ ነው። በጣም ኦልድ ነው እውነት። ከተማው በጣም ነው የሚያምረው። ለመጎብኘት ምናምን ጸጥ ያለ ርጭ ያለ ቦታ ነው። መታችሁ ከፍሬሽ አእምሮ ይዛችሁ ነው የምትመለሱት። ጫጫታ ከተማዎች ጫጫታ ሰልችቷችሁ ምናምን ደክሟችሁ በቃ አእምሯችሁን ለማደስ እንደዚህ አይነት ከተማ ከመጣችሁ ምሳችሁን በልታችሁ ቁርሳችሁንም በልታችሁ ቡና ጠጥታችሁ መሸት ሲል ወደ ሰፈራችሁ ብትመለሱ በአዲስ አእምሮ በአዲስ ፍሬሽ በአዲስ መንፈስ ነው የምትመለሱትና በጣም ጸጥ ረጭ ያለ ቦታ ነው። ወደዛ ጋር ደስ የሚሉ ተራሮች አሉ፣ ፓርኮች አሉ። እንደነገርኳችሁ በጣም ትንሽ ነዋሪ ነው ያለው 12000 ነዋሪ። በቃ ጥሩ ህይወት ይኖራሉ። ጥሩ ቱሪስት ገቢ ያላቸው እዚህ ያሉ ሰዎች አሁን በቃ የድሮ አያታቸው ቅድመ አያታቸው እዚህ የኖሩ እርስ በርስ እየተዋለዱ እዚህ ድረስ ደርሰው ነው እዚህ ከተማውን እስካለች ድረስ የቆየችውና 800 ዓመት ማለት በጣም በጣም ረጅም ዓመት ነው። እንዴት አያችሁት እናንተ? ኮሜንት ላይ ሐሳብ አስተያየታችሁ ስጡኝ። ስለ ከተማው ምን አወቃችሁ? ምን ተማራችሁ? ምን ደስ አላችሁ? እና ከየትኛው ሀገር ጋር ተመሳሰለባችሁ ኢትዮጵያ ላይ? እሱንም ኮሜንት ላይ አስቀምጡልኝ። በጣም ነው የሚያምሩት ቤቶቹ፣ አሰራራቸው ምናምን ስቲል አሁን ከላይ ያያዩት በጣም ነው የገረመኝ። የዛሬ 800 ዓመት እንደዚህ ከሰሩ አሁን የሚሰሩት ቤቶች ራሱ ከዚህ የተሻለ ምንም እንትን የላቸውም። በቃ ድሮ ኦሬዲ ቴክኖሎጂ እንዳለና ድሮ የፈጠሩት ዲዛይን አርኪቴክቸር ምናምን ጣራ አሰራራቸው በጣም ነው ደስ የሚለው። ዋው! እና ውሃው ንጹህ መሆኑ በቃ በፊት እቺ ከተማ በውሃ ልጠፋ የነበረች ከተማ ናት። ግን ያንን ሰርቫይቭ አድርገው ተቋቁመው ጦርነት ሳይነካት የዳነች ከተማ ናት። እዛ ጋር ትልቅ የሚታየኝ ካስትል አለ። ድሮ የነበሩ ነገስታቶች ይኖሩበት የነበረ ይሆናል። በቃ በጣም ትንሽ ነዋሪ ነው ያለው። 12000 ሰው ማለት እንግዲህ አስቡት፣ አንድ ሰፈር ማለት ነው። አዲስ አበባ ላይ አንድ ሰፈር ውስጥ። ሌላው ጥያቄ ልጠይቃችሁ የምፈልገው እናንተ እዚህ ከተማ ኑሮ ብትባሉ ትኖራላችሁ ወይስ ጫጫታ ያለበት ከተማ ምናምን ነው ደስ የሚላችሁ? ወይስ እንደዚህ አይነት ከተማ ብቻ ቀድሜ ልካችሁ ኑሮ ብትባሉ ወጣ ገባ እያላችሁ ቢሆን ግን
ራሳችሁ እንደዚህ አይነት ከተማ መኖር ትወዳላችሁ አትወዱም? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እሺ አሁን ተመልካቾቻችን ከተራራ ላይ እየወረድን ነው ወደታች ወደ ከተማው እየተመለስን ነው። ቡና እንጠጣ እጋብዛችኋለሁ ብሏል። ቡና በሱ ወጪ ቡና እንጠጣለን። አሁን ምሳ ተበልቷል። ወደ ቡና ደግሞ እንሄድና አሪፍ ካፍቴሪያ ካገኘን ደግሞ እዛ ሄደን እንገናኛለን። ሲቲው አሪፍ ነበር። የመጣነውን ደግሞ ድጋሚ እንወርድና እታች እንገናኛለን ካፍቴሪያ ጋር። ይመቻችሁ። ላይክ ሰብስክራይብ ማድረግ እንዳረሱ። ቀጣይ ደግሞ ሌላ ከተሞች እንሄዳለን። ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልኝ። የሀሳብ ለውጥ አድርገናል። አሁን ወደ ሌላ ከተማ ሄደን ወደ ነበርንበት ከተማ ወደ አከን እንመለስና ቡና እየጠጣን እዛው ኳስ እናያለን። ዛሬ ማንቸስተር ሲቲ ከአርሰናል አለው። እሱን ቀድመን ለማየት 11 ሰዓት ይጀምራል። ቶሎ እንደርሳለን። አሁን 10 ሰዓት ተኩል ነው። እዚህ ከተማ የመጣ ነው 6 ሰዓት ላይ ነበር። ትንሽ የከተማ ስለሆነች ብዙም አልቆየንም። እቺን ከተማ ለመጎብኘት 3 ሰዓት ራሱ በቂ ነው። ለምሳ ብቻ በላን። ትንሽ ዞር አለን። ተራራውን ወጣን፣ አየን፣ ወረድን። በጣም ትንሽ ከተማ ናት። አጭር ነው። ወዲያው የጨረስነት ከተማዋንና እናንተ መምጣት ከፈለጋችሁ ከአከን ተነስታችሁ ወደዚህ መምጣት ትችላላችሁ። እኛ የከፈልነው ስንመጣ 3 ብር ከ30 ሳንቲም ነው። ከአከን ወደ ቤልጂየም ረግጦ የቤልጂየማን ጋፕ ብቻ ነው የምንከፍለው። ከዛ በኋላ ቀጥታ ጀርመን ድጋሚ ተመልሶ ይገባል ማለት ነው። ከአከን ስለተነሳን 3 ብር ከ30 በጣም አሪፍ ነው። እናንተ መታችሁ እዚህ መታችሁ መጎብኘት ትችላላችሁ። አሪፍ ከተማ ነው። ምግብም አይታችኋል። የከፈለውን ረካሽ ነው። በአንድ ምግብ 10 ብር። ፓስታ ራሱ የጾም ፓስታ በቲማቲም ብቻ 5 ብር ከ50 ምናምን። ቡና 3 ብር 4 ብር ታገኛላችሁ። ከዛ በቃ አሪፍ ነው። አሁን ደግሞ ከተማዋን በጣም ትንሽ ስለሆነች እንዳልኳችሁ ቶሎ ጨርሰናታል። ከኋላም ከፍቷል። ግን እና ከኋላ እንግባ። ኦኬ ግባ። ይሄ ሁሉ ሰው እንግዲህ የሚሄደው ወደ ጀርመን ከተማ ተመልሰን ልንገባ ነው። ብር ግን አልከፈልንም። የገረመኝ ፓርት አሁን ስንመለስ ቤልጂየምን ሳይነካ ነው የምንመለሰው። ለዛ ምንም አንከፍልም። ቀደም ግን አመጣጣችን ነው የገረመኝ። ቤት በኩል የስንት ደቂቃ መንገድ ነው? ከዚህ ስንት ደቂቃ መንገድ ነው? አንድ ሰዓት ነርተን እንገባለን። ለማንኛውም የምንከፍል መስሎኝ ነበረ፣ አልከፈልንም። ከዚህ በኋላ እንግዲህ 1 ሰዓት ተጉዘን ሎኬሽናችን እንደርሳለን ወደ ጀርመን። አሁንም ያለነው እኮ ጀርመን ነው። ግራ የገባኝ ፓርት እሱ ነው። ቅድም ስንመጣ በቤልጂየም አቋርጦ ነው የመጣውና በመሀል 2 ባስ ነበር ይዘን የመጣነው። አሁን ግን ስንመለስ 1 ባስ ነው ቀጥታ ጀርመን ነው። ለማንኛውም በ3 ብር ከ30 እዚህ ድረስ መተናል። ከምሳና ከሌላው ወጪ ውጪ ሌላው ሁሉ ነገር ረካሽ ነው። እናንተ መታችሁ ጎብኙት። ከ50 ደቂቃ በኋላ ደግሞ እንገናኛለን። ይመቻችሁ። ወርደናል። ከ1 ሰዓት በኋላ ወረድን። አደከመኝሽ ትንሽ ኪዮስክ ደርሼ ባሱ እንቅልፍ አለኝ። አሁን ደርሰናል። ኳስ ማያ ቦታ እናያለን። ከዛ ቡና እንጠጣለን። ትንሽ ደክሞኛል። ስማ ባብ ቡናችንን ኪዮስክ ደርሰናል። ማን ያሸንፋል ግን አርሰናል ወይ ማንቸስተር ሲቲ? ለማንኛውም ቡናችንን አዘናል። ቡና እየጠጣን ኳስ እያየን ነው። እስካሁን 0-0 ናቸው። ረፍት ወጥቷል። ተመልካቾቼ በአርሰናል ሽንፈት እንግዲህ ኳሱ አልቋል። ያያችሁ አይታችኋል። አሁን ይሄን ከ3 ቀን በኋላ ስለለቀኩት ነው። ፍሎጋችን ይሄን ይመስል ነበረ። ያው በአርሰናል ብናደድም ሙሉ ቪዲዮ ደግሞ አይታችሁ ሀሳብ አስተያየታችሁን አስቀምጡልኝ። የዛሬ የነበረን ቪዲዮ ይሄን ይመስል ነበር። ይመቻችሁ። ዋን ላቭ